እግዚአብሔር አምላኬ ይህንን አስተውዬ ማየት እንድችል ስላደረከኝና እንዳስተካክለው መንገድ ስላስጀመርከኝ አመሰግናለሁ። ምንም ጥሩ ያልሆነ ነገር ቢሰማኝ ወይም ቢደርስብኝ አንድና አንድ ምክንያቱ ጊዜ አጠቃቀሜ ነው። አሁን ገባኝ አምላኬ። በውስጤ ስትነግረኝ ከዛሬ ጀምሮ አደርገዋለሁ ብዬ የወሰንኩትን በተግባር ግን ያንን ማድረግ ትቼ ጊዜን ከንቱ የሆኑ ነገሮች ሳደርግ ውላለሁ፣ አመሻለሁ። አምላኬ አሁን ግን ነገርከኝ፣ አሳየኸኝ አምላኬ። ከአሁን ጀምሮ ጊዜን ላንተና እዚህ ምድር ላይ እንድሰራ ለፈለከው ነገር ብቻ ጊዜን አውላለሁ። በማለዳ ደጅ መጥቼ ካንተ ጋር እሆናለሁ፣ ቃልህን አደምጣለሁ። ውስጥ ያሉት ካንተ ጋር የሚቃረኑትን ነገሮች በንስሐ አጽድቼ ዘወትር እሑድ ቅዱስ ሥጋና ክቡር ደምህን እቀበላለሁ። አቅዳለሁ፣ ባቀድኩት መሰረት በየቀኑ እሰራለሁ። እንደ ፍቃድ የሰጠኸኝን ነገር እንደ ፍቃድ የሰጠኸኝ ነገር ላይ እሰራለሁ። ከአሁን ጀምሮ የሌሎች ሰዎችን ሕይወት በማየትም ሆነ በከንቱ ነገር ጊዜን አላጠፋም። ለእኔ የሰጠኸኝ ነገር ላይ ብቻ በትኩረት እሰራለሁ። እግዚአብሔር አምላኬ ዓላማህን ካከናወንኩ በኋላ አርፋለሁ። አንተ የሚያሳየህን እርሱን ነውና በሳምንት 6 ቀን እሰራለሁ። እሑድ ሰንበት ቀን አርፋለሁ። ሰንበትን ማክበር ትእዛዝህ ነውና ትእዛዝህን ሕግህን እጠብቃለሁ። ጌታዬ ቃል ገብቼልሃለሁ። ከአሁን ጀምሮ ጊዜን በአግባቡ ላንተ ፍቃድ ብቻ እጠቀማለሁ። ትንሽ ትጋቴን አይተህ የጊዜ በረከት ትሰጠናለህ አምላኬ። አንተ ታስችለኛለህ፣ ጥንካሬ ትሆነኛለህ፣ እንድጨክን ታበረታኛለህ አምላኬ። እግዚአብሔር አምላክ እንድጨክን ታበረታኛለህ አምላኬ። እግዚአብሔር አምላክ ሆይ ስላደረክልኝ እያደረክልኝ ስላለው ስለምታደርግልኝ ነገር ሁሉ ተመስገን። አንተ አበርታኝ አምላኬ።